ፈስሉን ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ፈስሉን ለይነው ሱወሩል ቁድወቲ የመከታተል አይነቶች ቲስዑን 9 ናቸው። ተሲሑ ትበቃለች፣ ፊ ኸምሲን በአምስቶቹ ትበቃለች፣ በቀሪዎቹ ትበላሻለች። የመከታተል ብሎ ማለት ኢማምና መእሙም ሆኖ ለመስገድ የሚያስፈልጉ ሸርጦች አሉ። እነዛ በአጠቃላይ ሲታዩ በስንት አይነት መልኩ ሊታዩ ይችላሉ? በ9 አይነት መልኩ ሊሆኑ ይችላሉ። ከነዛ ውስጥ በአምስቶቹ ይቻላል፣ በቀሪዎቹ ብልሹ ይሆናል። ቁድወቱ ረጁሊን ቢረጁሊን የመጀመሪያው ወንድ መከተል ይችላል። ወቁድወቱ ምርአቲን ቢረጁሊን ሴቲቱ በወንድ መከተል ትችላለች። ወቁድወቱ ሁንታ ጾታው ያለየ የሆነ ወንድ ይሁን ሴት ይሁን ያልተረጋገጠ የሆነ ቢረጁሊን በወንድ መከተል ይችላል። ወቁድወቱ ምርአቲን ሴቲቱ መከተል ትችላለች። ቢሁንታ ወንድነቱ ባልተረጋገጠው በሆነው ጾታው ባለየ በሆነ ሰው ሴቲቱ መከተል ትችላለች። ምክንያቱም ምናልባት ወንድ ከሆነ ሴትና ወንድ ተከታትሎ መስገድ ይቻላል። ሴቲቱ ወንዱን ልትከተለው፣ ሴትም ከሆነ አጋጣሚ ሴት ለሴትም ተከታትሎ መስገድ ስለሚቻል በሁለቱም ጊዜ ስለማይበላሽ ችግር የለውም። ወቁድወቱ ምርአቲን ቢምርአቲን ሴቲቱ ሴትን ተከትላ መስገድ ይቻላል። ይህም ወተብጡሉ ፊ አርበዒን በአራቶቹ በቀሪዎቹ ግን ይበላሻል ማለት ነው። ቁድወቱ ረጁሊን ቢምርአቲን ወንዱ በሴት መከተል አይችልም። ወቁድወቱ ረጁሊን ቢኹንሳ ወንዱ ጾታው ባለየ በሆነም ሰው መከተል አይችልም። ምናልባትም የተከተለው ሰው ሲረጋገጥ ምን ሊሆን ስለሚችል ሴት ሊሆን ከቻለ ሶላቱ ውድቅ ስለሚሆን። ወቁድወቱ ሁንሳ ቢምርአቲን ሁንሳ የሆነው ወንድነቱ ያለየለት የሆነው በሴት መከተል አይችልም። ምክንያቱም አጋጣሚ ወንድ ቢሆን ሲረጋገጥ በሴት ተከትሎ ሰገደ ሊባል ስለሆነ እንደዚህ አይነት ጥርጣሬ ስላለ አይቻልም። ወቁድወቲ ሁንሳ ቢኹንሳ ጾታው ያለየ የሆነም ጾታው ያለየ በሆነ መከታተል አይችልም። ምናልባትም የሚያሰግደው ሴት የተከተለው ወንድ ሊሆን ስለሚችል እንደዚህ አይነት ጥርጣሬ ስላለ በዚህ ጊዜ እነዚህ በአራቶቹ ጊዜ ሶላቱ አይቻልም። ፈስሉን ለይነው ሹሩጡ ጀምዒ ተቅዲሚ ሶላትን አስቀድሞ ሰብስቦ የመስገድ ሸርጦቹ አርባዓቱን 4 ናቸው። ይህ ማለት ምንድነው? ዙሁርን ዓስሩን ዙሁር ጋር ዒሻን መግሪብ ጋር አንድ ላይ አድርጎ መስገድ የሚቻልባቸው ሁኔታዎች አሉ። በሙሳፊር በሆነ ወይም ደግሞ ጉዞ ላይ ሆኖ እና ደግሞ በዝናብ ጊዜ ይቻላል። ሀይለኛ ዝናብ ሲጥል እንደዚህ አድርጎ መስገድ የሚቻልባቸው ሁኔታዎች አሉ። እና የነዛን ሸርጦች እንዴት አድርጎ ነው የሚሰግደው የሚለውን ሸርጥ ሊነግረን ነው ማለት ነው። አልበድኡ መጀመር ነው። ቢልኡላ በመጀመሪያዋ ሶላት መጀመር ነው። ለምሳሌ የሰበሰበው በዓሱር እና በዙሁር መካከል ከሆነ መጀመሪያ መስገድ ያለበት ማለት ነው ዙሁሩን ነው። ዙሁር ወቅት ላይ ስለሆነ ከዛ በኋላ ዓሱርን ይሰግዳል ማለት ነው። ወንየቱል ጀምዒ መሰብሰብን መነየት ነው። ፊሃ በዛች በመጀመሪያዋ ሶላት ላይ ዙሁርን ከመጨረሱ በፊት ሶላቱን ውስጡ ላይ ምን ያስባል? ከዚህ ቀጥዬ ዓሱርን ጀምዕ አድርጌ እሰግዳለሁ የሚለውን ንያ በውስጡ ማስገኘት አለበት። ወልመዋላቱ ማስከታተል ነው ወይም ቶሎ መስገድ ነው። በይነሁማ በመካከላቸው ረጅም የሆነ ክፍተት አይቻልም ማለት ነው። ዙሁርን እንደጨረሰ ቶሎ ብሎ ዓሱርን፣ መግሪብን እንደጨረሰ ቶሎ ብሎ ዒሻን አድርጎ መጨረስ አለበት። ወደዋሙል ዑዝሪ ያንን የሰበሰበበት ችግር ደግሞ ምክንያቱ ሊዘወትር ነው። በሶላቱ መካከል ያ ችግሩ ከጠፋ ሶላቱ ጀምዕ አድርጎ የመስገድ ሸርጡ ይጓደላል። ሙሳፊር ከሆነ ሰፈሩን ትቼዋለሁኝ ወይም ደግሞ ጉዞውን አቋርጫለሁ የሚል ንያ ከመጣ ነው። ፈስሉን ለይነው ሹሩጡ ጀምዒ ተአኺሪ ሶላትን ሰብስቦ አዘግይቶ የመስገድ ሸርጦቹ ኢትናኒ 2 ናቸው። የቅድሙ አስቀድሞ ነበር፣ ይሄ ደግሞ አዘግይቶ። ይህ ማለት ምንድነው? ቅድም ዓሱርን ወደ ዙሁር ነበር የወሰድነው አይደል? አሁን ደግሞ ዙሁርን ወደ ዓሱር እናመጣዋለን፣ መግሪብን ወደ ዒሻ እንወስደዋለን ማለት ነው። ተአኺር የሚባለው እንደዚህ ሲሆን ነው። እና የዚህ ሸርጦቹ ስንት ናቸው አለ? ኢትናኒ 2 ናቸው። ንየቱ ተአኺር የመጀመሪያው ሶላትን ማዘግየትን መነየት ነው። ወቀድ በቂየ የተረፈ ሆኖ ወየቀረ ሆኖ ሚን ወቅቲል ኡላ ከመጀመሪያቱ የሶላት ጊዜ የተረፈ ሆኖ እዛ ላይ ተአኺር አድርጌ እሰግዳለሁ የሚል ንያ ማስገኘት አለበት። ለምሳሌ መግሪብን ከዒሻ ጋር ከሆነ የሚሰግደው የመግሪብ ወቅት ሳይወጣ መግሪብን ዒሻ ጋር እሰግዳለሁ የሚል ንያ ማስገኘት አለበት። ካልሆነ ቀዷእ ነው የሚሆንበት እንጂ ጀምዕ አይሆንም ማለት ነው። እዛው ጊዜው ላይ መጀመሪያ ንያውን ማስገኘት አለበት።
የዙህርንም እንደዚሁ ዙህር ላይ ጊዜው ሳይወጣ በፊት አስር ጋር ሰግዳለሁኝ ብሎ መነየት መቻል አለበት። ካልሆነ ቀዷ ነው የሚሆነው ማለት ነው። ሚወቅቲል ኡላ ከመጀመሪያዋ ጊዜያት ማ የሰዑሃ የሚበቃት ወይም ደግሞ የሚሰፋት በሆነ ጊዜ ላይ ብሎ ማለት ዙሁርን ሰግዳለሁ ብሎ ሲነያ ምን መሆን አለበት? ያ ጊዜው የተረፈው ጊዜያት ማለት ነው። አሱር ላይ አምጥቼ ሰግዳለሁ ብሎ የነየተበት የዙሁር ወቅቱ ዙሁርን ቢሰግድበት ሶላቱን የሚያሰግደው ቀድር መሆን አለበት ማለት ነው። ካልሆነ ቀዷ ነው የሚሆነው ማለት ነው። ወደዋሙል ዑዝሪ ችግሩ መዘውተር ነው። ኢላ ተማሚ ታኒየቲ የሁለተኛውን ሶላት እስከሚጨርስ ድረስ እንደ ቅድም መሆንም ዑዝሩ ወይም ደግሞ ጀምዕ ያደረገበት ምክንያት ካለቀ ወይም ከተቋረጠ ሸርጡ ይጓደላል። ያ የጀምዑ እንትን ይቀራል ማለት ነው፣ ስለሚበላሽ ነው። ፈስሉን ላይ ነው ሹሩጡል ቀስሪ ሶላትን አሳጥሮ የመስገድ ሸርጦቹ ሰባት ናቸው። ይሄ ደግሞ ቀስር አድርጎ ማለት አራት የሚሰገዱትን ሁለት ረካ አድርጎ መስገድ የሚቻልበት ሁኔታ አለ። የዛን ሸርጥ ነው የሚነግረን። ስንት ናቸው አለ? ሰባት ናቸው። አየኮነ ሊሆን ነው፣ ሰፈሩሁ መንገዱ ሊሆን ነው፣ መርሐለተኒ የሁለት ቀን ሙያ መንገድ ሊሆን ነው። 2 ቀን ሙሉ የሚያስገድ የሆነ እርቀት መጓዝ አለበት ነው። ከዛ ያነሰ ከሆነ ሶላትን ቀስር ማድረግ አይችልም። ወአየኮነ ሊሆን ነው ሙባሐን ያ የሚሄድበት የጉዞ አላማ ደግሞ የተፈቀደ ጃኢዝ የሆነ መሆን አለበት። ለወንጀል ከሆነ አይቻልም ማለት ነው። ለንግድ፣ በቤተሰብ መጠየቅ ወይም ለሌላ ነገር እንደዚህ ከሆነ ይቻላል። የሆነ ሰው ላጠፋ ወይም ልሰርቅ የሆነ መጥፎ ነገር ልሰራ ብሎ ነይቶ ከወጣ አይቻልም ማለት ነው። ለምን? ሐራም ለሚሰራ ሰው የማመቻቸት ነው፣ ለሱ እገዛ ስለሚሆን ማለት ነው። ያ ክልክል ነው ማለት ነው። ወልዒልሙ ማወቅ ነው። ቢጀዋዚል ቀስሪ አሳጥሮ መስገድ መቻሉን ማወቅ አለበት እንጂ ሰው ሲያደርግ አየሁ ብሎ ምን እንደሚሰሩ ሳያውቅ ብድግ ብሎ 2 ረካ ቢሰግድ አይቻልም ማለት ነው። ወንየቱል ቀስሪ ማሳጠርንም መነየት ነው። ዒንደል ኢሕራሚ የማሕረሙ ጊዜ ማለት ነው። መጀመሪያ ሲነይት ቀስር አድርጌ እሰግዳለሁ የሚለውን መነየት አብሮ ግዴታ ይሆናል። ለምሳሌ ዙሁር ከሆነ የሚሰግደው ሶሊ ፈርዶ ዙሁሪ ቀስረን ብሎ መነየት አለበት። ቀስረን ብሎ ማለት አሳጥሬ 2 ረካ አድርጌ እሰግዳለሁ የሚለው ንያ ውስጥ መካተት አለበት። ወአን ተኩነ ሶላቲቱ ልትሆን ነው ሩባዕየተን 4 ተደርጋ የምትሰገድ ሶላት ልትሆን ነው። ማሳጠር የሚቻለው ወደ 2 ረካ አምጥቶ መስገድ የሚቻለው ስንት የሚሰገዱትን ነው? 4 ረካ። እነማን ናቸው? ዙሁር አለ፣ ዓስር አለ፣ ዒሻ አለ። እነዚህን 2 አድርጎ መስገድ የሚችለው እንጂ አሁን መግሪብን 2 አድርጎ ቢሰግድ አይቻልም ማለት ነው። ወደዋሙ ሰፈሪ ጉዞው የዘወተረ መሆን አለበት፣ ያልተቋረጠ መሆን አለበት። እንደ ቅድም እንዳልነው ጉዞ ከጨረሰ ይህም የቀስር አድርጎ የመስገድ ሸርጡ ስለሚጓደል ይበላሻል ማለት ነው። ኢላ ተማሚሃ ያችን ሶላቷን እስከሚጨርሳት ድረስ። ወአላ ያቅተዲየ ላይከተል ነው። ቢሙቲሚን ሞልቶ በሚሰግድ ሰው ፊ ጁዝኢን ሚን ሶላቴ ከሶላቱ በሆነ ክፍል ላይ ያንን ሞልቶ የሚሰግደውን ሰው እንዳይከተል። ቀስር አድርጎ የሚሰግድ ሰው አለ፣ ሙሉ አድርጎ የሚሰግድ ሰው አለ። 4 ረካ እየሰገደ እሱ 2 ረካ እንደሚሰግድ እያወቀ በ2 ረካ መከተል አይችልም። በሆነ ፓርቱ ላይ ወይ አንድ ረካ ላይ ሊሆን ይችላል፣ ወይ ኢሕራሙ ላይ ሊሆን ይችላል። በሆነ መልኩ ያንን ሰው ምንም ሙሉ በሙሉ መከተል የለበትም ለማለት ነው።